የተሳትፎ ግብርናና የአየር ንብረት ሽግግር ፕሮግራም ዓለም አቀፍ የሥራ ኃላፊዎች በማዕከላዊ ኢትዮጵያ ክልል የመስክ ምልከታ አደረጉ። የመስክ ምልከታው ዓላማም በጌትስ ፋውንዴሽን የበጀት ድጋፍ የሚተገበሩ የአርሶ አደር መስክ ትምህርት ቤትና ስርዓተ ጾታ በተግባር የመማሪያ ዘዴ ስርጸት በተጠቃሚ አርሶ አደሮች ዘንድ ያመጣውን ለውጥ ለመገምገም ነው ተብሏል። የመስክ ምልከታው በክልሉ ከምባታ ዞን ቃጫ ቢራ ወረዳ ቡጌ መሰና ቀበሌ የተደረገ ነው። በፕሮግራሙ የተሳትፎ ግብርናና የአየር ንብረት ሽግግር ፕሮግራም ኤፍኤፍኤስ የአርሶ አደር የመስክ ትምህርት ቤት የደረሰበት ደረጃ በስርዓተ ጾታ በተግባር የመማሪያ ዘዴ ጋልስ ያመጡ ያሳሰብ ለውጦች ከግለሰብ እስከ ቡድን በስፋት መልከታ ተደርጓል። በመስኩ የታዩ የ30-40-30 የፍራፍሬ ልማት ኢኒሼቲቭ ተግባራ አካል የሆኑት የአቮካዶና የሙዝ ልማት የቤተሰብ ገቢ ከመጨመርና ዘላቂ የምግብ ዋስትና ለማረጋገጥ ከፍተኛ ፋይዳ እንዳለው መገንዘባቸውን አርሶ አደሮቹ በመስክ መልከታ ወቅት ገልጿል። በተጨማሪም በጋራ የተማሩትን በተግባር በማሳቸው መተግበር መጀመራቸው አበረታች ስለመሆኑ ተገልጿል። ከመስክ መልከታው በኋላ አስተያየት የሰጡት የጌት ፋውንዴሽን የግብርና ልማትና ሴቶችን ማብቃት ኃላፊ ባዩት ነገር መደሰታቸውንና በፕሮግራሙ የተደረጉ ድጋፎችም ያመጡት ለውጥ ለተሻለ ትጋት የሚያነሳሳ ስለመሆኑ ተናግሯል። ከጣሊያን ሮም የመጡት በኢፋድ የጂቲኤም አስተባባሪ ቢያትሬሲ ገርሊ በበኩላቸው እኛ እንዲመጣ የምንፈልገው ውጤት በማዕከላዊ ኢትዮጵያ ክልል ከምባታ ዞን ቃጫ ቢራ ወረዳ ቡጌ መሰና ቀበሌ ያየነው የአርሶ አደር አዳነች ተስፋዬ አይነት በመሆኑ ከምንጊዜውም በላይ በቁርጠኝነት ለመስራት ተነሳስተናል ብለዋል። የተሳትፎዊ ግብርናና የአየር ንብረት ሽግግር ፕሮግራም የኢትዮጵያ ማናጀር አቶ ኑረዲን አሳሮ በፕሮግራሙ የመጡት ውጤቶች የሚሰጡ ውል ስልጠናዎችና ሀሳቦችን በተጨባጭ በሆነ መንገድ በመተግበር የተገኙ መሆናቸውን ተናግረዋል። በማዕከላዊ ኢትዮጵያ ክልል ግብርና ቢሮ የፕሮግራሙ ማናጀር አቶ ምራ መሐመድ በበኩላቸው በፕሮግራሙ የመስክ መልከታ ወቅት በስራ ኃላፊዎቹ የተሰጡ ሀሳቦችን ገቢራዊ በማድረግ በክልሉ የተሻለ ውጤት እንዲመጣና የህዝቦች ተጠቃሚነት እንዲረጋገጥ እንሰራለን ብለዋል። በመጨረሻም በፕሮግራሙ በሚተገበሩ የቀጣይ አቅጣጫዎች ዙሪያ ሸንሽቾ ከተማ በሚገኘው ይቻላል ሆቴል የጋራ ምክክር ተደርጓል። በመስክ መልከታው የፌዴራል፣ የክልል፣ የዞንና ወረዳ የስራ ኃላፊዎች፣ የፕሮግራሙ ከፍተኛ ባለሙያዎችና በፕሮግራሙ ተጠቃሚ የሆኑ አርሶ አደሮች ተገኝተዋል።